ሰላም ቤተሰብ እንዴት ናችሁ? አማን ነው፣ ሰላም ነው። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ ካለውበት ብዙም የማይርቅ ቢች ዳር ሂጄ ነበረ። በሳይክል ነበር የሄድኩት። እንደምታዩት ያለውን አስገራሚ ቆይታ፣ አስገራሚ የተፈጥሮ ቦታ ከኔ ጋር እንድትከታተሉ ጋብዛችኋለሁ። ወዳችኋለሁ። እንደምታዩት ዝናብ መጥቶ ነበረ። ግን ዝናብም ቢሆን ያው ደስ ይላል። ቦታው በጣም ደስ የሚል በጣም የሚያምር ቦታ ነው እና በጣም ሰፊ ነው። ሰዎች የሉበትም፣ ነፃ ነው። ቦታው ወክ ለማድረግም እንዲሁም ደግሞ ባይክ ራይድ ለማድረግ በጣም ይመቻል። ሉክ አያችሁት ቢቹን? ዋው በጣም ነው የሚያምረው። በጣም ያስደስተኛል እንደዚህ አይነት ቦታ። እዚህ ጋር ኮንስትራክሽን እየሰሩ ነው። ዊንተርም አይደለም፣ ብዙ ሰው ስለማይመጣ ወደዚህ ኮንስትራክሽን እየተሰራ ነው። ቢቹ በጣም ሰፊ ነው። በጣም አያልቅም። ልጨርሶ አልቻልኩም። እዚህ ጋር የተወሰነ ቦታ ወርጄ ደግሞ አሳያችኋለሁ። ተከታተሉኝ ጋይስ። እንደምታዩት ወደ ታች እየወረድኩ ነው። በስመ አብ ልብሴ እንዳለ በስብሷል። ዝናብ ቀጥቅጦኛል። በቃ ዝናብ እዚህ ሀገር በጣም ነው የሚያስቸግረው። እንደዛም ሆኖ ግን ያው ወደ ታች ከመሄድ አላገደኝም። ቦታው በጣም ደስ ይላል፣ ያምራል።
ቦታው በጣም ደስ ይላል፣ በጣም ያምራል፣ በጣም ያስፈራል ውሃው ሲመጣ። ብቻ እዛ ቦታ ያለው ነገር ንፋሱ፣ አየሩ፣ ቅዝቃዜው፣ የውሃው ድምፅ እንዳለ በጣም ደስ ይላል። ይህም ቦታ በጣም ወድጄዋለሁ። ድጋሚ በቅርብ መምጣቴ አይቀርም፣ እንዲሁም ቅርብ ስለሆነ ማለት ነው። ሰው እንደዛ ነበረ የዛሬው ቪዲዮ። እንደወደዳችሁ ተስፋ አድርጋለሁ። እዚህ ጋር በጣም ደስ ብሎኝ እየዘለልኩ እየዘመርኩ ነበረ። እንደ እብድ ሲያረገኝ ነበረ። ጋይስ ወዳችኋለሁ። ላይክ ሼር ማድረግ እንዳትረሱ። አመሰግናለሁ።